አይሰሙም እንዴ? ይሄን ውሰዱልኝ ከዚህ እባክህ። እኔ ልጅ ስልኬን ስራልኝ እባክህ። ቆይ ምን አድርግ ነው የሚሉኝ? እርሶ ስራ የለዎትም እንዴ? እኔ ስራ በዝቶብኛል። ይሄዱልኝ ከዚህ። ምን አለ የኔ ልጅ፣ ብር እኮ አለኝ እከፍልሃለሁ። አሁን ይሄዱልኝ። ስልኩ ምንም አልሆነም። ስራ ያስፈቱኝ። ልጄን እኮ የማገኘው በዚህ ነው። እባክህ በፈጠረ። ከዛሬ ጋር 3ኛ ጊዜ ነው የመጡት። እኔን ስራ ያስፈቱኝ ነው እንዴ? እኔን ስራ ሰርቼ እኮ ቤተሰቤን ነው ማስተዳደርበት። አሁን ይሄዱልኝ ከዚህ። ምን አለ ብታስተካክላችሁ? አባት አይሆኑም? እሱን አንተ አትነግረኝም ነው ወይስ አዲሱ የሌብነት ሲስተማችሁ ነው? ማለት ሌቦች ተነቅቶባችኋል። እሺ የምን ሌብነት ነው የኔ ልጅ? ሂዱ ከዚህ። ስራ አታስፈቱ። አይ ምን አባቴ ተረጋጉ። ምንድነው? እኔ ማግዙት ነገር አለ። ስልኬ ተበላሽቷል። ይሄው ወር ሞላው። እሺ እስኪ አምጡ ሊሉት። ይሄው አይጠራም ስልኬ። አልጠራም ነው ያለው? እሺ ቁጥሩ ንገሩኝ። 09 13 78። እሺ ይሄው እየጠራ እኮ ነው ጋሼ። ምን እንዴ? ይሰራል? ይሰራል እኮ አባቴ። ታዲያ ለምንድን ነው ልጆቼ የማይደውሉልኝ? ከሰራ የተበላሸ የመሰሉት ለዛ ነው። አዎ ልጄ ምን ሆኖብኝ ነው ታዲያ የማይደውለው? የብዙ ነገር ዋጋው የሚገባን ያጣነው ግን ያ እስከሚሆን ባንጠብቅ ፈጣሪ የሰጠንን ጊዜ በአግባቡ እንጠቀም። እስኪ ደውል አባት፣ ደውይልናትሽ።